እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው? ኧረ ቤት ውስጥ መብራት አለ አለቻት እናቴ። ኧረ እያየልኝ አይደለም ምንም እያየው አይደለም ምንድነው ጉዱ? ኧረ ጉድ ነው አይኔ እያየ አይደለም አለች። እናትየው ግራ ገባትና ከአልጋ ላይ ደግፋ አነሳቻት ይዛት ወጣች። ከዛ በኋላ ስታይ እውነትም አይኗ አያይም። በአንድ ቀን ሌሊት ታለቅሳለች። እመቤቴ የብርሃንና ኪዳንህ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ አይኔ ጠፍቶ በጨለማ ተዊ መብርሃን እያለች ታለቅሳለች። ሐዋሳ መጣች ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸው። ብቻ ግን ጠፍቷል። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። አንድ ቀን እለቱ የካቲት ኪዳነ ምሕረት ነው። እመቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት እለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸው ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ። እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች። ደጇን ሳረቅ እኮ ሰንብቻለሁ ተው ውሰዱኝ ያለች። አንቺን እየጎተትን አንዱ ለማርፈሽ ቤት ጠብቂ ያሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች፣ አለቀሰች። እንዲህ አለቻት፣ ዛሬ የአንቺን ተአምር አያለሁ አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ተአምር የማየው ዛሬ ነው አለች። የተዘጋብኝን በር ከፈችልኛል። እኔ አይኔ የለኝም በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም። እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት። ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። አይዞሽ አለ። ከሷ ጋር አለቀሰ፣ እንባዋን ጠረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ ስጠኝ አልብሰኝ፣ ነጠላዬም እንዲህ ያለ ቦታ አለ አምጣና አልብሰኝ። እጄን እየመራ ኪዳነ ምሕረት ውሰደኝ፣ ጉዳይ አለኝ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል። አይደለም ጉዳዬ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው ጉዳዬ? እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር አለ። ተወኝ አሁን ሰው አልፈልግም አለችው። እዛ ስትደርስ እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብረዋት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብረዋት ነበር የሚዘምሩ። ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽን ኪዳነ ምሕረት ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያማን የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች፣ የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫዬ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች።
ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረት ታቦት ከፊት ልኝ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ዛሬም ድረስ እኮ ይወላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ማርያሽ ነው እንኳን አይገባኝም እንኳን ዩኒፎርም ለብሼ ላገለግልሽ ድሮ ዩኒፎርም